በቃ እቺ ሰንራይዝ የሚባለው ነው አይደል? ዋው በቃ እንዴት እንደሚያምር ዋው አሜዚንግ። ያው የሆነ ከተማ ነኝ የደረስኩት የባጃጅ እንትን አለ ደስ ይላል። ዋው አውዳል ያስ ሙና ትንሽ ከመንገድ ስታ ነበር። ያው ሞር ስሎሊ ነው ራይዝ እያደረኩ ያለሁት። ደስ ይላል። ለምን ፈረንጆች ብቻ እኛ ሳንሞክረው? ሙና ቴንክ ዩ ሶ ማች። ካሁንም በቃ ታስቸግር ምን አትል። ዋው ኢትስ አሜዚንግ። ና ኦልሞስት ከ6 ወር በላይ ነው ሐዋሳን ያለችው። የሐዋሳ መንገድ በጣም ደስ የሚል እንትን አለው። ምሮ ፍሌቭል ናቸው ብዙ መንገዶቹ ማለት ነው። የት ሄደች ሰንራይዝ? ከተሳሳትኩም ይቅርታ አድርጉልኝ። ኦኬ ሌትስ ጎ። ደግሞ ፒስታ ናት። አቋራጭ መንገድ በዚህ አሪፍ ነው ብለው ማይረተውኝ እየሄድኩ ነው። ያ ሎኬሽንም አይቻለሁ፣ አሪፍ ነው። ቀጥታ ሀላባ ላይ ያወጣናል። ና ቴንክ ዩ ሶ ማች። በጣም ፒስታ ነው። ሶሪ ቪዲዮ መቅረጽ አልችልም። ኦልሞስት ወደ 130 ኪሎ ሜትር ያህል ነው የተጓዝኩትና ይሄ ቦታ አሜዚንግ። በቃ ይሄ ጌም ላይ እንደምናየው አይነት ነገር ነውና በቃ ቦታው ደስ ይላል። ዋው ግን በቃ ድካሙን አትጠይቁኝ። ምናም አልደበራትም። ሌትስ ጎ። ኦልሞስት ወደ ሀላባ ተጠግተናል። ሀላባ ስንገባ ደግሞ ሌትስ ጎ። ያው ባይክ የነዳው ለመቅረጽ ስለማይመቸኝ ነው። እንሂድ። ሰፊ ቦታ አለው ግን በቃ ኢጎ በጣም አስቸጋሪ ነገር ነው ለሰው ልጅ እና ዛሬ በዚህ ጉዞ በጣም ትልቅ የተረዳሁት ነገር አለ። አሁን ከሆሳና ሀላባ ደርሼ ኦልሞስት በቃ ቁርስ እንደመብላት ማለት ነው። ማለትም 5 ሰዓት ነው የደረስኩት። በጣም በቃ ኢትስ አሜዚንግ። በጣም ገርሞኛል። ማለትም ብዙ ሰዎች ኔጌቲቭ ኤነርጂ ነው በቃ እንትን የሚላቸው። በቃ እኔ አሁን መሀል አካባቢ ብዙ ሰዎች በአቋራጭ ነበር የመጣሁት። ለመኪና አይመችም ግን ዳገት ቁልቁለታማ ቦታ ነው። አንዳንድ ቦታዎች በጣም ዳገት የሆኑ ቦታዎች አሉ እና እነዛን ከግምት ውስጥ አስቀምጦ ብዙ ሰው ኤነርጂ በጣም ፖዚቲቭ ኤነርጂ አላደረገም። በቃ ኔጌቲቭ ኤነርጂ ይሞላል። እንደውም በቃ የሆነ ቦታ ባይክን አስቀምጣ እና በቃ ሙሉ የታዘበቻቸው ነውና ባይክን አስቀምጣ የሆነ ቦታ እዛ መኪና ብትጠቀም የሚል ሀሳቦችን እየሰጡ ነበር ነው። ከመሞከር ወደ ኋላ አለ ቢካዝ ሀሳባችን መሞከርን ይፈልጋል። ቴንክ ዩ ሶ ማች። አንድ ባለ መኪና ነው አጣቦ ሲመጣ ነው ትንሽ ቦታ እንዲሰጥ ያደረግ ነው። ያው ያለፉ ነው እና ሙና ምንም አታስቸግርም። በቃ በጣም የምትገርም የጣሊያን ስሪት ነው። ወይስ ነገር ከማንም በኋላ ሐዋሳን የቆየች ማለት ነው። እስከዚህ አመት ኦልሞስት በቃ እስከ 2017 እዛ ነው የቆየችው እና ዛሬ ወደ መጣችበት ቦታ ያው ጉብኝት እናደርጋለን። ቴንክ ዩ ሶ ማች። ወደ ሐዋሳ ሄድን እና ቀሪውን እዛ ላይ የሀላባ እንትን የኬፕ እንትን አለ ማለት በጣም ደስ ይላል። አሜዚንግ ጉዞ። ቦስ ሰላም ነው? እንዴት ነህ? አለሁ
በእንትን ሰላም ማለት ምን ማለት ነው? ሰላም አለይኩ አሰላም። ያው ተወዛግቧል ማለትም በእንትን ስላልኩት ነው። ግን እኔ በሐላብኛ የሆነ ሰላምታ ያለ መስሎኛልና ስለሌላውን ሰው እንጠይቃለን። ትንሽ ትሞቃለች የተወሰነ ማለት ነው፣ ብዙም ሳይሆን የተወሰነ ትሞቃለች። ዌይት ዋንስ ነጣፉ በጣም ነው የሚሞቀው። ሶሪ ያው ሴልፊ መጠቀም እንችል ነበር፣ እስካሁን ግን አልተጠቀምንም። አምስት ሰዓት ገባው ሞስት ሜዲካል ቼክ እያደረኩ ነበር። ያው አት ፈርስት ታይም ይህን ጉዞ ሳደርግ፣ ስለዚህ አንዳንድ ነገሮችን ቼክ እያደረኩ ነበር። ዳስ ጉድ ኮንዲሽን ሪላክስ እንዶ በጣም ደስ ይላል። እንዴት ይሄ ሀሳቡ መጣልኝ የሚለው ነገር ያው ብዙ ሰው ጥያቄ ይሆንበታል ብዬ ተስፋ አደርጋለሁ። ይሄ ሀሳቡ የመጣው ምንድነው? አንድ ፓትሪክ የሚባል ተጓዥ ነበረ፣ ፖላንዳዊ ነው። ዌይት ዋንስ ዴና የዚህ ሀገር ሰው በቃ በአንድ ሞተር ወደ 8-7 ሰው ነው ምናምን የሚጭኑት እና አሜዚንግ። ያው በጉዟችን መሀል የተገረሙ ነው ነገር ነው። ይሄ መንገድ ደግሞ ስፒድ ብሬክ የለውም። በጣም ነው እና ኢንቫይሮንመንቱ ይሄን ይመስላል። በጣም ርቀን የመጣ ነው። ይሄ ቦታውን ራሱ ምን እንደሚባል የሆነ ሰው ባገኝ ተጠይቅ ነበርና በጣም ደስ ይላል። መንገዶቹ በጣም ያምራሉ። በቃ በጣም ብዙ ቻሌንጅ የሆኑ መንገዶችን መጥቻለሁ። ለመቅረጽ ማይመች ስለሆነ እንጂ በቃ በቀርጸው ላብ ደስ ይለኛል። ፎቶ ምናምን አስቻለሁ። ያስ እኔም አለው ብቻ አይመችም። በነገራችን ላይ የኢንቫይሮንመንቱ ትንሽ አትመች በጣም ከባድ ነው እንደነገርኳችሁ። ንፋስ አለ ምናምን። ኦ አሜዚንግ ምን እንዳገኘው ተመልከቱ። በስመ አብ ሙና ትንሽ ተረጋጊ። ሙና ትንሽ ምን እንዳገኘው ተመልከቱ። this amazing ዋው እንዴት እንደሚያምሩ አድርጌዋለሁ። በቃ አንተ ነክቼዋለሁ። ያው ምንም ነገር ሲጀምር ቀላል አይሆንም። አውጥም ከባድ ነው። መሀሉ በጣም ብዙ ያስቸግራልና ሆቴሌም አልቃለች። ኦልሞስት ወደ 60 ኪሎ ሜትር ምናምን ቢቀረኝ ነው። በነገራችን ላይ ከዚህ በኋላ ብዙ ያህል ሄጃለሁ እና የተወሰነ ነው የሚቀረኝ። ሻሸምኔ ከገባው በኋላ በቃ የተወሰነ ኪሎ ሜትር ብቻ ነው የሚቀረኝ ለሐዋሳ። ያፕ ሌትስ ጎ አዊው ደስ ይላል። what's up man hello amazing በጣም ተመችቶኛል። ከባድ ነው አንዳንድ ቦታዎች
ቻሌንጅ የሻሸመኔ መግቢያ ነው። ፋይናሊ ገጭ እኛም ይኸው ሸንኮራችንን እየበላን ነው። ማለትም ሸንኮራ ብዙ ጊዜ ኤነርጂ ይሰጣል። ውቢቷ ሐዋሳ መጣሁልሽ። ያው ይሄ መንገድ ነው። በቃ ሻሸመኔ ከተማ መግቢያው ላይ ነው ያለሁት። ዋው አሜዚንግ። አባቴ ሰው ይጎርፋል። ሌትስ ጎ እንሂድ። እሺ ሬዲ ጎ። ወደ ከተማዋ እየገባሁ ነው። አሜዚንግ። ይሄ በቃ ሪከርድ ብዙ ጊዜ ያው 35 ኪሎ ሜትር ወይ 60 ኪሎ ሜትር ምናምን ሄዳለሁ፣ ግን ይሄ መጀመሪያ ሪከርድ ነው እና በጣም ደክሞኛል ከሚባለው በላይ። ግን ግባችን መድረስ አለብን። በቃ ይሄ ነው ዋናው ቁም ነገር እና ሙና ምንም አልመሰላትም። እሷ እንደው በጣም ብዙ ፈታኝ የሆኑ መንገዶችን ተጉዛ ነው የመጣችው። አሜዚንግ። ኋላዬ መኪና ትልቅ መኪና እየመጣ ነው እና ጥግ መስጠት አለብን። እቺ ብጫ ላይኗ ማለት በቃ ማንም ምንም አያደርግማችሁ። ብዙ ስፔስ አለው። ያው ሀገሪቷ ጾመኛ ይበዛበታል። It's not my business. It's okay. ያው ሞተር ላይ በቃ ከ8 ሰው በላይ ነው ብዙ ጊዜ የማየው። 8 ሰው 7 ሰው በቃ ግልጽ ነው። ሹፌሩ ራሱ ሳልቫቲዮ ልቁጭ ብሎ ተምለው። ፋይናሊ ሐዋሳ ገብተናል። አሜዚንግ። ከጠበቅኩት በላይ ነው። አምራ የታይቺ የባይክ ሮዝ አለ፣ ባይክ ይገራለ። ቀጥሎ ደግሞ ሁለተኛው ነው ተቆለታ። በጣም ያምራል። የሚገርም ነው። ይሄ ወደዚህኛው ሳይድ የሚወስደው የኃይሌ ሪዞርት መግቢያ አካባቢ ነው። በጣም ነው የሚያምረው። አስማ ወደዚህ ሰውዬ ተረጋጋ። ቱር እያደረጉ እረፍት ያደርጋሉ። ቦስ ሰላም ነው። በጣም ያምራል። ይሄ ትምህርት ቤት ነው። አይ ቲንክ ይሁን እንደዛ አይነት ነገር ነው። እርግጠኛ አይደለም፣ ግን ትምህርት ቤት መሆኑ ግልጽ ነው። በእግረኛ አሎ ቦስ ሰላም ነው አለን። በብዛት